सलमान is the biggest mass star of India. जो अभी पुष्पा कर रही है, जो अभी KGF कर रही है, वो सलमान ने 2010 से 2017 में हर फिल्म से किया है. I mean, I don't feel it at all. I mean, in fact, it's a lot easier. पिक्चर अच्छी हो बुरी हो वो 100 तो पार करा ही देते हैं. अरे नहीं चाहिए भाई हमको कोई कंट्रोवर्सी से. ሰላም ጤና ይስጥልኝ ቤተሰቦች ያው በትላንትናው ዕለት በሰልማን ካን ዙሪያ ያለውን ብዙ እውነታዎች በዙሪያው የተለያዩ የሚሰሩ የህንድ ዩቲዩበሮች የሚያነሷቸውን ርዕሶች አንስተን ከእውነታው ጋር ለማየት የሞከርንበት ቪዲዮ ነበርና በትላንትናው ዕለት ቪዲዮ ከተለቀቀ በኋላ ሁለት በጣም አስደናቂ ክስተቶች ተከስተዋል። አንደኛው የሰልማን ካን መኪና ቦምብ ፈነዳበት ተብሎ የተወራ ሲሆን ይሄ ሙሉ ለሙሉ የተሳሳተና የውሸት ዜና ነው ወይም መኪናው ቦምብ ምናም ነገር አልፈነዳም እዛ ደረጃም የደረሰም የተወሰደ ምንም አይነት እርምጃ የለም የዋናው ነገር ምንድነው ዛቻ ነው ያው ከዚህ በፊትም እንደሚያረጉት አሁንም ዛቻ ነው የደረሰው ያሁኑ ለየት የሚለው ሐላፊነቱን የወሰደው ቢስኖይ አይደለም እንጂ ቢስኖይ ጋንግ ሐላፊነት አልወሰደም ምናልባት ሌላ ይሁን ወይ ደግሞ በሂደት ከበኋላ ከተናገሩ ባናቀም አሁን ሐላፊነቱን አልወሰዱም ግን በዋትስአፕ ነምበሩ አሁን ዋትስአፕ ነምበሩን አግኝተው በሰልማን ካን በራሱ ማለት ነው ዛቻ ነው አንደኛው እቤት ገብተን እንገላሃለን የሚል ሲሆን ሁለተኛው ደግሞ ወጥተህ እንኳን ለምታረጋው እንቅስቃሴ ደግሞ በመኪና ላይ ፈንጂ አጥምደን እናፈነደዋለን እንገላሃለን አንተውህም የሚል ዛቻ ነው ይሄ ዛቻ ከተሰማ በኋላ እንግዲህ ሶሻል ሚዲያው በአጠቃላይ የተለያየ ነገር ያው በሬ ወለደ እንደሚሉ የህንድ ዩቲዩበሮች ይታወቃል ያው አንዱ አበቃለት አንዱ ሞተ ይላሉ እቺን ደግሞ አግኝተው መኪና ፈነዳ ብለው በጣም አጋነው ያወሩን ያሉት ዛቻ ነው ኖርማል ዛቻ ነው ወዲያው ጉዳዩን ለፖሊስ ካሳወቀ በኋላ ቦታው ላይ እንግዲህ ፖሊስ ደርሶ የስልክ ቁጥሩን ወይም ደግሞ የዛቻ የሚልከው ሰው ማንነት ለማጣራት የህንድ ፌደራል ፖሊሶች እንዲሁም ሲቢአይ ሁሉም ወደ ስራ ገብተው ያጣሩ ያሉበት ሁኔታ ነው ያለው በቤቱ ዙሪያም በአጠቃላይ ያሉ እንቅስቃሴዎች እንዳለ በፍተሻ እየተደረገ ነው ያለው እንዲሁም በጣም ብዙ ሲሲቲቪ ካሜራዎች ተጨምሯል ሁሉም ነገር በካሜራ እንቅስቃሴ ውስጥ እንዲገባ ለማድረግ የሄዱበት መንገድም በጣም ቆንጆ ነው የሚባል ነው ግን አሁንም የሙምባይ ፖሊስ እየተወቀሰ ያለበት ሁኔታ ነው ያለው እዚህ ደረጃ ድረስ እቤት ድረስ ገብተን እንገላሃለን የሚለው ድፍረት ራሱ ማግኘታቸው የሙምባይ ፖሊስ እርምጃ ለመውሰድ ዛሬ ነገ ያለ የሚወስደው ድክመትን በደንብ ያሳያል እና ትንሽ ፍንጭ ከተገኘ በኋላ ይያዛል ከዛ በኋላ የተያዘው ግለሰብ መልሶ ፊልም ላይ እንደምናየው ነው በቃ መልሶ በአንዳንድ ሰዎች እርዳታ ነፃ ይወጣል ሁለተኛው ደግሞ የትላንትና ቪዲዮ ላይ ያው በደንብ ለማየት እንደሞከር ነው ሰልማን ካን በምን አይነት ችግር ውስጥ ሆኖ ፊልም እየሰራ እንደሚያዝናናን በጣም ለማስተዳት ሞክሬያለሁ የሰልማን አድናቂ መሆናችሁ አልሆናችሁ እንዲሁም የቦሊውድ አድናቂ በአጠቃላይ የአንድ አክተር ፊልም ገንዘብ ስላልሰራ ወይም ታሪኩን ስላልወደድ ነው ወይም ፍሎፕ ስለሆነ ለኛ መውቀሱ ምን ያህል እንደሚቀለል እነሱ በምን አይነት ሲቹዌሽን ውስጥ በምን አይነት ፈታኝ ሁኔታ ውስጥ ሆኖ ፊልም እንደሚሰሩ እንድትረዱ ለማድረግ የሰራውት ቪዲዮ ነበር ያው ብዙዎቻችሁ ተምብሌኑን ወይም የመግቢያ ቪዲዮን ከማየት የተወሰኑ ሰዎች 3 4 ገና ያልገባቸው ያልበሰሉ ሰዎች አሉ ይመስላሉ በሂደት እንጨት ይጨርሳሉ እንጂ ይመስላሉ እንትን ነው ከላይ ላይ አይተው የተናገሩ አሉ ውስጥ ሲገቡ ደግሞ መልሰው ያለውን ነገር ሲያዩ ቪዲዮ ሳታዩ ለማንኛውም መጽሐፍ በከቨሩ አይደለም ቪዲዮን እዩና ስለምን እንደማወራ ተረድታችሁ ሐሳብ ስጡ ስለ እከሌ አታውራ ብሎ ለማለት መብት የላችሁ እኔ ስለምፈልገው ሰው የማውራት ሙሉ ነፃነት አለኝ እና ስለምፈልገው አክተር አንስቼ የፈለኩትን ነገር ልናገር ይችላል ጥሩ ነው መጥፎ ነው የሚለውን እናንተ ጀጅ ታደርጋላችሁ እንጂ እኔ ከማውራት አትከለክሉኝም ወይም ልታቆሙኝ አትችሉም ያለውን ነገር ምክንያቱም መስማት ይፈልግ በጣም ብዙ ሆናል ምሳሌ የቦሊውድ ጸብ ላይ በጣም ብዙዎቹ ማወቅ ይፈልጋሉ ብዙዎቹ መስማት ይፈልጋሉ የተወሰኑት ደግሞ አታውራ ብሎ የሚከለክሉ ቢኖርም እኔ ግን ቪዲዮን እሰራለሁ አቀርባለሁ ለምን ኮንቴንቱ ወሳኝ ከሆነ መስማት ያለባችሁ ማወቅ ያለባችሁ ነገር ከሆነ እንድታቁት እጥራለሁ በአጋጣሚ እንዲያውም አንድ ጀለሳችን እዚሁ ላይ እንግዲህ ያየ ፌስቡክ ላይ ሰልማን ካን በትላንትናው ዕለት አንድ ፎቶ ሼር አድርጎ ነበር እንግዲህ ከዚህ ከፍንዳታው ጋር ወይም ደግሞ ከዛቻው ጋር በተያያዘም ይሁን እንደገና ደግሞ ይሄ ሰልማን ካን አረጃ አበቃለት ምናምን ለሚሉትም መልስ መሆኑ ነው መሰለኝ ፊትነስ ላይ ሆኖ ያው እዚህ ጋር እንደምታዩት ጂም ላይ ሆኖ እንግዲህ እየጠበጠበ ፊዚካሉን በደንብ ያሳየበት ክሊን ሼቭ አድርጎ ምናምን በጣም በአሪፍ አቋም ላይ እንዳለ የታየበት ምርጥ ፎቶ ሼር አድርጎናል ይህ ማለት ወዳጅም ደስ ይበለው ጠላትም ይደንግጥ አይነት ስታፍ ነው እንግዲህ በጣም አፕሪሺየት አድርጌያለሁ ሰልማን በጣም ምርጥ
ፎቶ ሼር አድርጎናል ይሄ በጣም አስደሳች ዜና ነው አሁን ጤናው በአሪፍ ሁኔታ ላይ እንዳለና ገና እንደሆነ በደንብ እያሳየን ያለው እድሜ ቁጥር ብቻ ነው የሚለውንም በደንብ እያሳመነን ያለው በርግጥ ከዚህ በፊትም አይተናል ሁሉም ላይ አይተናል አረጁ አበቃላቸው በሚባል ሰዓት ላይ አሪፍ ካምባክ ያደረጉበት ብዙ አይነት ነገር አይተናል ስለዚህ አሁንም ሰልማንም ያ መታወሩት እንዳለ አብቅቷል ወይም ደግሞ ያ ነገር በቃ ወሬ ብቻ ነው እኔ ደና ነኝ አለው ይያለ ነው ሰሉባይጃን ከዚህ በላይ እንጠብቃለን ከዛ በተጨማሪ በጣም ደስ የሚለው ነገር ሰልማን ካን ከድሮ አንድ የሚወቀስበት ነገር አይሰማም ወይም ደግሞ ሰው አይሰማም እንደዚህ ይባላል ጉዳይ አይደለም ምንም ቦታ አይሰጥም ነበር አሁን ላይ ግን መስማት ያለበት ደረጃ ላይ እንዳለ በደንብ አውቆታል እና ይሄን ነገርም እንግዲህ ሰምቷል የኔን ሰምቶ ይሆን እንዴ ተርጉሞ ምን አልባት አይታወቅምና ሰምቶኝም ከሆነ አሪፍ ነው መከርኩ እንጂ አልወቀስኩምና ግን ያው የብዙሃኑን የሰማ ይመስላል ከዛ በተጨማሪ ደግሞ አንድ በጣም ምርጥ እርምጃ ወስዷል እሱ ምንድነው የሰልማን ካን አድናቂዎች ራሱ አንድ ትሬንድ ጀምሮ ነበር ማለት ትዊተር ላይ ወይም ያሁኑ የድሮ ትዊተር ያሁኑ ኤክስ ላይ አንድ ትሬንድ ጀምሮ ነበር በቃ ያ ምንድነው በሰልማን ካን ዙሪያ ነው ወይም በስራዎቹ ዙሪያ ያላቸውን ሐሳብ አስተያየት ሼር ያደረጉበት ነው እንዲያውም በጣም እንትኖቹ እንደሚያሳየው ከሆነ ማለት ነው ሰልማን ካን አድናቂዎችን መስማት አለብን ይላል ቲምህን ቀይር ወይም ደግሞ በፊልም ስራ ላይ ያለህን ቲም ቀይር እንዲሁም ገንጋራም የሚል ፊልም ከሰንጀይ ደት ጋር እሰራለሁ ብሎ ነበር የሲከንደር ፕሮሞሽን ላይ እንኳንም ቀረ ሼልፍ አድርገው አቁሞ ይሄን ገንጋራም የተሰኘ ፊልም ጊዜውን የጠበቀ ስራ ሊሆን አይችልም ወይም ደግሞ አልተመቸኝም እኔም ሳየው ገና ፖስተሩ ማለት ነው እንዲሁም ደግሞ ሰልማን ዱ ቤተር ፊልም የሚል አለ ማለትም የተሻለ ፊልም ስራልን የሚል ትሬንድ አድርገዋል እነዚህ ይሄ ማለት ከአድናቂዎቹ ወይም ደግሞ የሰልማን ካን ወዳጆች እንትን ላይ ያደረጉት ነው ምንም አይነት ሰፖርት ከማድረግ ይልቅ እየተቃወሙ ነው ተቃውሟቸውን በጣም በኃይለኛው እያሰሙ እየተቃወሙ በነበረበት ሰዓት ላይ በጣም ደስ የሚለው ባይጃን እንዳለ እነዚህ ሰዎች እቤቱ ጋላክሲ አፓርትመንት ጠርቶ ስለ ጉዳዩ በደንብ አማክሯቸዋል ወይም ደግሞ ምን ማድረግ እንዳለበት በቀጣይ በምን መልኩ መሄድ እንዳለበት እናንተ በምን አንግል ታያችሁ እንዴት አድርጌ ልሂድ የሚለውን ሰጀሽን ወይም ደግሞ ሐሳብ አስተያየት ማድመጥ መቻሉ በጣም ትልቅ ለውጥ ነው ይሄ በቀጣይ ለሚሰራው ስራ ምን አይነት እንግዲህ አንድ አድናቂ ሆነ ወይም ደግሞ በጣም ብዙ ኦዲየንስ ብዙ አይነት የተለያዩ ፊልሞችን ስለሚያይ ብዙ ቀታለውና ምን የነዛን ሐሳብ መናቅ ሳይሆን የእያንዳንዱን ሐሳብ ሰምቶ ወደ ተግባር ለማስገባት የጣረበት መንገድ በጣም አፕሪሺየት አድርጌያለሁ ይሄ ማዳመጡ በጣም ትልቅ ነገር ነው ተግባሩ በኋላ ለሱን ተውለታለን እነሱንም ካናገረ በኋላ ያው እነዚህ አድናቂዎቹ ወይም ቦታው ላይ የተገኙት የተለያየ ትዊት አድርገዋል ማለት እንደዚህ ስላዳመጥከን ጊዜ ሰተህን ማዳመጥህና ያለንን ሐሳብ እኛን ብለ ማዳመጥ በጣም አፕሪሺየት አድርገናል በጣም ደስ ብሎናል በጣም መልካም እድል ለቀጣይ ስራዎች ምናም ብለው በጣም ትልቅ ማን ነው መልካም ምኞታቸውን በዛው ገልጸዋል እነሱም የተሰማቸውን ስሜት በዛው ኤክስፕረስ ያደረጉት ወይም ደግሞ ግልጽ ያወጡበት መንገድ ነበረ ይሄ ትልቅ ለውጥ ነው በሰልማን የሥራ ህይወት ውስጥ ያልነበረ አዲስ ክስተት ነው በቀጣይ በምን አይነት መልኩ እንዴት አድርጌ ሄጄ ለስራ የሚለው በኦዲየንስ በኩል ያለውን ነገር መስማት በጣም አሪፍ ነገር ነው ከዚህ በፊትም ያው ከረሽሚካ ጋር ባለፈው ተናግሬ ያለውኝ የ31 አመት ርቀት አላችሁ ምናምን የሚለው ነገር በጣም ሶሻል ሚዲያ ላይ ሲበዛ የትሬለሩ የተለቀቀ ሰዓት አካባቢ መሰለኝ እነሱ ከኔ ጋር መስራት ከፈለጉ እናንተ ለምን ቅር ይላችኋል ብሎ መልስ ሰጥቶ ነበር ያ ማለት አሁን አዳማጭ የሆነ ነው እየሰማን ያለው የሚወራው ነገር በሱ የሥራ ህይወት ላይ ኢምፓክት እንዳለው ተጽዕኖ እንደሚፈጥር በደንብ የተረዳበት ሰዓት ነው ይሄ በጣም ምርጥ ነው አሪፍ ነው እንግዲህ ከትላንትናው ስቀጥለው በመጨረሻም ሰልማን ካን እየሄደ ያለበት ወይም ደግሞ አካሄዱን በጣም ያሳመረ ያለበት ሁኔታ ነው ያለው አሁን ላይ ጤንነቱ በአሪፍ ሁኔታ እንዳለና ፊት እንደሆነ ደግሞ በትላንትናው ፎቶ አሳይቶናል እነዚህ ውጋት የሆኑ ማህበረሰቦች እንገላሃለን በዚህ ወጣ ገለበሌ አጋዘን ሚዳቆ ምናምን ሚሉትን ነቅሎ ቢያወጣለት አንድ ጊዜ ሙሉ ለሙሉ በነጻነት ስራው ላይ ፎከስ አድርጎ እንዲሰራ ያግዘው ነበር ስለዚህ ከዚህ በኋላም እንግዲህ አሪፍ ካምባክ አድርጎ ሰልማን ካን ልክ እንደ በፊቱ ተርታውን 5 ብላክባስተር በተርታው ደግሞ በ9 አመት ውስጥ 8 ሂት የሆኑ ፊልሞችና ብላክባስተር የሆኑ ፊልሞችን እንደሚሰጠን እርግጠኛ ነኝ ምክንያቱም በ9 አመት ውስጥ 8 ፊልም እንኳን ሌላ አክተር አይሰራም በሚባልበት ሰልማን ካን መስራት ሳይሆን ሰርቶም ፊልሞቹን
ሂት ሱፐር ሂት ብላክባስተር በማድረግ በጣም ዝናውን ከፍ አድርገውለት ነበረ። ያ ሰልማን ካን በድጋሚ አሁንም ይመለሳል ይመጣል። የትላንትናው ፎቶ በደንብ አሳምኖናል። ጂም በርግጥ በጣም ይወዳል። ቀጥል፣ በዚሁ በርታ፣ እንጠብቀሃለን። መልካም ጊዜ፣ ደህና ሁኑ። ባባይ ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ कुछ कुछ होता है, क्या करूँ हाय कुछ कुछ होता है।